ሃይ ጋይስ እንዴት ናችሁ? ዛሬ የምሰራላችሁ መችቡስ ዲጃጅ ነው። በመጀመሪያ እንደዚህ ግማሽ ዶሮ እናዘጋጃለን። ቆዳውን እንደዚህ እናነሳዋለን። እንደዚህ እናንተ ከፈልጋችሁ ከነ ቆዳው ማድረግ ትችላላችሁ። እኔ ግን ሰዎቹ ስለማይፈልጉ እንደዛ አላረኩትም። ከዛ እንደዚህ ቆንጆ አድርጌ አጥበዋለሁ እንዳይሸትብኝ ማለት ነው። እንደዚህ ቆንጆ ጥብ አረግና ሎሚ ካላችሁ ሎሚ ከሌለ በከልና በጨው አርጋችሁ ትንሽዬ ጨው ትንሽዬ ከል አርጋችሁ ለ30 ደቂቃ ትዘፈዝፉታላችሁ ማለት ነው። ከ30 ደቂቃ በኋላ ጋይስ ተመልሻለሁ። ዶሮዬን እንደዚህ ጥብ አድርጌ አዘጋጅቻለሁ። ከዛ እዚህ ጋር የሚያስፈልገኝ ቀይ ሽንኩርት፣ ነጭ ሽንኩርት፣ እርድ፣ በአራት መሸቃል፣ ካሞን፣ ፍልፍል አስወድ፣ የቤት ቅመም፣ ማጂ፣ ቲማቲም እና የሎሚ የደረቀ። እዚህ ጋር ደግሞ የሚያስፈልገኝ ቀረፋ፣ ሄል፣ የባህር ዛፍ ቅጠል ወይም ደግሞ ወረቀ እና ደግሞ ፍልፍል አስወድ እንትኑ ፍሬውን እና ቅርንፉድ አርጌ ሄል አርጌ ትንሽ ዘይት አርጌ ንሽታው ቆንጆ እንዲሆንልኝ እንደዚህ ጠብሰዋለሁ ማለት ነው። እንደዚህ ትንሽ ሞቅ እስከሚልልኝ እንደዚህ ጠበስ ጠበስ አድርገዋለሁ ማለት ነው። ትንሽ ዘይቱ ጋል እስከሚል ማለት ነው። ከዛ ሽንኩርቴን እንደዚህ ጨመርኩኝ ቀይ እስከሚሆን እንደዚህ ያበስለዋለሁ ማለት ነው። ቀይ ሆኖልኛል ጋይስ። ከዛ ዶሮዬን ጨምራለሁ። ከዛ ሁሉንም ቅመሙንም ቲማቲሙ በአንድ ላይ ያረኩት ጨምራለሁ ማለት ነው። ደስ ቆንጆ ሆኖ አቁላለዋለሁ ማለት ነው ጋይስ። ከዛ እንደዚህ ይቁላላል ከጎን። ከዛ ሙቋ አዘጋጅቻለሁ የፈላ። ከዛ ሙቋን ጨመርኩኝ እንደዚህ። እናንተ ክስባራና ባቅዶናስ ካለ እሱን መጨመር ትችላላችሁ። እኔ ግን ስለሌለ አልጨመርኩም። እና ጋይስ ከ30 ደቂቃ በኋላ እንደዚህ ዶሮ ይበስሎልኛል። አውጣዋለሁ ማለት ነው። ዶሮ እንደዚህ አውጣዋለሁ ከበሰለ በኋላ። ከዛ በጎን ደግሞ መጥበሻ አዘጋጅቻለሁ ዶሮውን የምጠብስበት ማለት ነው። ከዛ ለዶሮዬ ዘይቴን አረኩ። ከዛ ጋይስ ዶሮዎችን አውጥተን ከጨረስን በኋላ ዘይታችንን ሞቅ ብሏል። ዶሮዎችንን እንጨምራለን። ከዛ እዚህ ጋር ደግሞ ሩዛችን አጥበናል ጨመር ነው። ያው ሩዛችን ያው መዘብዘፍ አለበት ታውቃላችሁ። ከዛ ውሃውን ደግሞ ብዙ እንዳታበዙ፣ ትንሽ ከማንኪያው ትንሽ ዘለል ነው ማለት ያለበት። ዶሮአችን እንደዚህ እየተጠበሰልን ነው። በስሏል ዶሮአችን ጋይስ። ከዛ እናወጣለን ዶሮአችን እናስቀምጠዋለን ማለት ነው ጋይስ። እንደዚህ በስሏል። አሁን ዶሮውን እንጨምራለን። ጠበስኩት ዶሮ እሳቱን በጣም በትንሹ ነው የምቀንሰው፣ ቀስ ብሎ እንዲበስልልኝ። ቀስ ብሎ ውሃውን እስከሚመጥ እዚህ ትንሽ እንጠብቀዋለን። እና ጋይስ ሩዛችን እንደዚህ በስሏል። የሚገርመው ዋው ሽታው እንዴት ደስ እንደሚል። ስለዚህ አሁን የምናቀርብበት ማያቀዘቅዘው ሳህን አለ አይደል? እሱ ጋር ጨመርኩኝ ሩዜን። በጣም ነው የሚጣፍጠው። ሽታው ራሱ እንዴት አባቱ ደስ እንደሚል ይሄን ይመስላል ጋይስ። በጣም ነው የሚያምረው። በጣም የሚገርም መችቡስ ነው። እዩ በእናታችሁ ተመልከቱት እንዴት እንደሚያምር እና ይሄን ይመስላል ጋይስ። ለጊዜ አልቋል መችቡስ ያይ አልቋል።